ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም። ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። ሰላም ለእናንተ ይሁን አድማጭ ተመልካቾቻችን፣ እንዴት ከረማችሁ? ይህ መስታወት ሚዲያ ነው። ዛሬ ደግሞ እንደ እግዚአብሔር ፈቃድ የትዳር ሰምና ወርቅ የሚል ፕሮግራም እንጀምራለን። በዚህ ፕሮግራም አዳዲስ የሆኑ ሰምና ወርቆችን እናቀርባለን እና በዛ ላይ ተነስተን ደግሞ ለእናንተ ይጠቅማሉ ያልናቸውን በጋብቻ ዙሪያ ትምህርቶችን እናስተምራለን፣ አብረን እንማማራለን። እናንተም በያላችሁበት ጠብቁን። ዛሬ ከኔ ጋራ ወንድሜ ሳህለ በላይ አለ። ሳህለ በላይ 10 ዓመት በትዳር የቆየ ወንድም ነው። 2 ቆንጆ ሴቶች ልጆች አሉት። በልሳናችን በብዙ ዘርፍ ያገለግላል። በዋናነት ግን በጸሎት አገልግሎት ውስጥ እያገለገለ ይገኛል። ወንድሜ ሳህለ እንኳን ደህና መጣ። አመሰግናለሁ ፓስተር ደሞዝ። እግዚአብሔር የተመሰገነ ይሁን። እንግዲህ ሰሞኑን እንደተጨዋወት ነውም ካንተ ጋራ በግል የትዳር ሰምና ወርቅ የሚል ፕሮግራም ጀምረናል እና ይሄ የትዳር ሰምና ወርቅ ምንድን ነው? በውስጡ 3 ነገሮችን የያዘ ነው። ሰምና ወርቅ 3 ነገሮችን የያዘ ነው። አንደኛው ህብረ ቃል ይባላል። ሁለተኛው ደግሞ ሰም ይባላል፣ እንደ ስሙ ሰምና ወርቅ ስለሆነ። ሶስተኛው ወርቅ ነው የሚባለው። ህብረ ቃል ምንድነው? ሀብታም ቃል ማለት ነው። የሰሙና የወርቁ ያረፈበት ሀብታም ቃል ነው። ሰም ፊት ለፊት የሚገኘው ትርጉሙ ነው ሰሙ። ወርቁ ደግሞ ያው ወርቅ በቀላሉ አይገኝም። በልፋትና በጥረት የሚገኘው ወርቅ ይባላል። እነዚህ ሰምና ወርቆች አሁን የተለያዩ ሰምና ወርቆችን ቀጥለን እናቀርባለን። በአማርኛችን ስነ ጽሁፍ ከዚህ ቀደም የሉም፣ አዳዲሶች ናቸው። እንደውም ምን ብያለሁኝ እኔ የቀድሞ ትውልድ የማያውቃቸው አዲሱ ትውልድ የማይለቃቸው ናቸው ብያለሁኝ። ከሚቀርቡት ሰምና ወርቅ ለአድማጭ ተመልካቾቻችን የሚጠቅሙና ለትዳራቸው መልካምነት የሚጠቁሙ አንዳንድ እውነቶችን እያነሳን ትምህርት የምንሰጥበት የምንማማርበት ነው የሚሆነው። እንደዚህ ካልኩኝ እንግዲህ በዚህ ጉዳይ ደግሞ አብረኸኝ ስላለ አመሰግናለሁ። በሰምና ወርቅ የታወቀ ፕሮፌሽናል ነው ተብለህ ነው የተመረጥከው ይመስለኛል። አመሰግናለሁ ፓስተር ደሞዝ። እስቲ እናያለን እንግዲህ። መልካም። እነዚህ ሰምና ወርቆች ሲቀርቡ አድማጭ ተመልካቾቻችን እናንተም በየቤታችሁ ናችሁ እስቲ ሞክሯቸው። እንደገና ወደፊትም ደግሞ ከእናንተም ደግሞ ሌሎች አዳዲስ ሰምና ወርቆችን በታች በኮሜንቱ ስፍራ ላይ ልትልኩልን ትችላላችሁ። እስቲ ወደ መጀመሪያው ሰምና ወርቅ እንሄዳለን። እንግዲህ እንደዚህ የሚል ነው። ቤቱ ያፈሰሰ ያመጣ ደጋ በትዕግስት ኖራለች ቀዳዳውን መርጋ ይላል እና እንግዲህ እንደተለመደው ከዚህ ላይ ህብረ ቃሉን ነው የምናወጣው። ቀድመን ሀብታም ቃል የሚባለው ሰሙና ወርቁ ያለበት። እስቲ ንገረኝ የትኛው ይመስላል? ምናልባት በትዕግስት ኖራለች ወይም ደግሞ ቀዳዳውን መርጋ። ኤግዛክትሊ ሀብታም ቃሉ ወይም ህብረ ቃሉ ቀዳዳውን መርጋ የሚለው ነው። ምንድን ነው ይሄ? እንግዲህ ተመልካችና ተሟጋች የሚልም አለ። ተመልካች ነው ስለሷ የሚናገረው ከውጭ የሚመለከት። ቤቱ እያፈሰሰ እያመጣ አደጋ በትዕግስት ኖራለች ቀዳዳውን መርጋ ይላል። ምን ማለት ነው? ቤቱ እያፈሰሰባት ቀጥታ ያለው ሰሙ ቤቱ እያፈሰሰባት ቀዳዳውን እየመረገች ታግሳ ኖራለች እስከ ዛሬ ድረስ
ነው ሰሙ እሱ ነው። ወርቁ ደግሞ ቀዳዳውን መርጋ የሚለው ላይ ነው። ባለቤቷ ስሙ መርጋ ነው የሚባለው እና ይዋሻታል። ዋው ይዋሻታል እና ከዚህ የተነሳ ውሸቱን እየታገሰች ኖራለች የሚል ነው ወርቁ። መቼም በእውነት ለመናገር በባልና ሚስት መካከል ውሸት በጣም አስቸጋሪ ነው። እውነትን ነው መነጋገር ያለብን። ይሄን ይመስላል። በዚህ ላይ የምትጠይቀው ጥያቄ አለ? አዎ ጥያቄ አለኝ ፓስተር ደሞዝ። በትዳር ውስጥ የትዕግስት ዋና አስፈላጊነት ምንድን ነው ትላለህ? ኤግዛክትሊ። በነገራችን ላይ እዚሁ ሴትዮዋ ራሷ ሚስትየዋ ስሟ ትዕግስት ነው የሚባለው እና ባልየው መርጋ ናቸው። መርጋ ነው የሚባለው። በነገራችን ላይ እዚህ ላይ ስም ስናወጣ ስሙ የሚመለከተው ሰው እኔን ነው ብሎ መጨነቅ የለበትም። እኛ ዝም ብለን ለትምህርት ነው። ከበደ ሊሆን ይችላል፣ አለሙ ሊሆን ይችላል፣ ደመላሽ ወንድፍራው ሊሆን ይችላል። እንደገና ደግሞ እኔን ነው ካለ ደግሞ በእርግጥም መንፈስ ቅዱስ እየተናገረው ነው ማለት ነው። ያን ሰው ማስተካከል ነው ያለበት ማለት ነው። ማስተካከል ያለበት ከሆነ እና እዚህ ላይ ስም የተለያየ ስሞች አሁን ይጠቀሳሉ በሰምና ወርቅ ወደ ታች ማለት ነው ከዚህ በኋላ። ስለዚህ እከሌ የሚል ታርጌት ያደረግነው የለም። እኛ ዋና ታርጌት ያደረግነው ትምህርቱ ላይ ነው። ግን ደግሞ ሰው ሲሰማ የጌታ መንፈስ ታርጌት ካረገው እኔን ነው የተናገረኝ ጌታ ካለ ደግሞ ማስተካከል ነው ያለበት፣ ማስተካከል ካለበት ለማለት ነው። ስለዚህ እንግዲህ እዚህ ላይ አንተ የጠየቀው ጥያቄ ትዕግስት ምን ያህል አስፈላጊ ነው የሚል ነው። ትዕግስት በጣም አስፈላጊ ነው በትዳር ውስጥ። በመታገሳችሁ ነፍሳችሁን ታድናላችሁ ይላል ሉቃስ 21:19 ላይ። በመታገሳችሁ ነፍሳችሁን ታድናላችሁ። ትንሽ እኮ ሰከንድ ባለመታገሳችን ነው በመኪና አደጋ ሰው ህይወቱ የሚያልፈው አይደለም። በትዳርም ውስጥ ትንሽ ትዕግስት በጣም አስፈላጊ ነው። እንደውም መጽሐፍ ቅዱስ በምሳሌ 16:32 ላይ ማለት ትዕግስተኛ ሰው ከኃያል ሰው ይሻላል ይላል። ከኃያል ሰው ትዕግስተኛ ሰው ይሻላል ይላል። ትዕግስት አንዱ የመንፈስ ቅዱስ ፍሬ ነው። ገላትያ 5:22 ላይ እንደሚናገር አንዱ የመንፈስ ቅዱስ ፍሬ ነው። በአንደኛ ቆሮንቶስ 13 ላይ ፍቅር ይታገሳል ይላል። ትዕግስት ዋና ነገር ነው እና አሁን እዚህ ላይ እሷ ነች እየታገሰች የምናያት አይደለም። ትዕግስት ራሷ ትዕግስት ነች እየታገሰች ያለችው እና መርጋም ደግሞ መታገስ አለበት። እንደገና ደግሞ እውነትን ደግሞ መናገር ያስፈልጋል የሚል ነው። የመጀመሪያው ትዕግስትን በተመለከተ ያለኝ ሀሳብ ይሄ ነው። ትዕግስት በጣም አስፈላጊ ነው። ኦኬ፣ ሌላም ጥያቄ አለኝ ፓስተር ደሞዝ። ግልጽነት በትዳር ውስጥ አስፈላጊ ነውና በዚህ ላይ ምን ትላለህ? ኤግዛክትሊ። አሁን እዚህ ላይ ግልጽነት የለም፣ መዋሸት አለ አይደለ? ቤቱ እያፈሰሰ እያመጣ አደጋ በትዕግስት ኖራለች ቀዳዳውን መርጋ። በቃ ይሄን ሰውዬ ታግሳ ኖራለች ነው ባለቤቷን። እና በትዕግስት በትዳር መካከል ግልጽነት እውነትን መነጋገር አስፈላጊ ነው። በኤፌሶን 4:25 ላይ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችን ከእውነትን ተነጋገሩ፣ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። እና እውነት በጣም አስፈላጊ ነው በትዳር ውስጥ ማለት ነው። ግን አንዳንድ ጊዜ ለምንድን ነው የምንዋሸው ሰዎች ብዬ ግን ጠይቄያለሁ። ለምን እንዋሻለን? ለምንድን ነው አሁን ባልየው ለሚስትየዋ የሚዋሹት? ምናልባት አንዳንድ ጊዜ ስንነጋገር ሚስት በቃ አትቀበል ይሆናል ወይ ባል አይቀበል ይሆናል። ገና ከመጀመሪያው ሀሳቡን ያፈርስበታል ወይ ታፈርስበታለች። ከዚህ የተነሳ እኔ ከምናገር ባልነጋገር ይሻላል ይላል። ወይም ደግሞ ሊዋሻት ይችላል ወይ ልትዋሸው ትችላለች ማለት ነው። እና መቆጣት አያስፈልግም። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና እውነቱን መነጋገር እውነቱን ማየት ነው የሚያስፈልገው። በነገራችን ላይ ባል ሚስቱን ቢዋሽ ሚስቱን ነው የዋሸው እንጂ የሚስቱን አምላክ ሊዋሽ አይችልም። ሚስት ባሏን ብትዋሽ ባሏን ነው ስጋ ለባሽ ስለሆነ እሱን ነው የዋሸችው እንጂ የባሏን አምላክ የቃል ኪዳኗን ባለቤት የሆነውን እግዚአብሔር ግን መዋሸት አትችልም ማለት ከሱ መታመጣ አትችልም። ስለዚህ ሁሉ ጊዜ የሚስቴ አምላክ ያየኛል፣ ሚስቴ ታየኛለች የሚለው እንኳን ከጠፋ የሚስቴ አምላክ ያየኛል፣ ባሌ ያየኛል የሚለው እንኳን ከጠፋ የባሌ አምላክ እኮ ሰዋሽ ያውቃል ብለን መነጋገር አለብን። መጽሐፍ ቅዱስ በሚልክያስ 2:14 ላይ ይላል
ሚስትህ ባልንጀራ የቃል ኪዳን ሚስትህ ሆና ሳለች እርሷን አታልሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው ይላል። ስለዚህ በምስክሩ ፊት መዋሸት አንችልም። ስለዚህ እውነትን ነው መነጋገር ያለብን የሚል ነው። እንግዲህ ከዚህኛው ያለው ሌላ ጥያቄ ከለ ወደ ሁለተኛው ነው ማልፈው። ሁለተኛው ሰምና ወርቅ ምንድነው? ሁለተኛው ሰምና ወርቅ እንደዚህ የሚል ነው። ወንዱንም ሴቱንም ሁሉንም ታዘብኩት፣ ይመስገን ፈጣሪ አዳሜን አየሁት የሚል ነው። እዚህ ላይ ህብረ ቃሉ የትኛው ይመስላል? ወንዱንም ሴቱንም ሁሉንም ታዘብኩት፣ ይመስገን ፈጣሪ አዳሜን አየሁት። አይ ቲንክ ህብረ ቃሉ አዳሜን አየሁት። ኤግዛክትሊ አዳሜን አየሁት የሚለውን ህብረ ቃሉ ሀብታሙ ቃል ማለት ነው። ከሱ ላይ ነው ሰምና ወርቅ የምናወጣው። እንግዲህ ሰሙ ምንድን ነው? በነገራችን ላይ ይሄ ተሟጋች ነው ወይስ ተመልካች ነው? ተሟጋች ነው። ተሟጋች ማለት ራሱ ባለቤቱ ነው ስለ ራሱ የሚሟገተው ማለት ነው። እዚህ ላይ አሁን እቺ እየተሟገተች ነው። አይ ቲንክ አላገባችም ገና የምታገባ ነች። እና ሰዎች ምን ይሏታል? ከሌና ግቢ ይላሉ። ከዛ እሷ ወንዱንም ሴቱንም ሁሉንም ታዘብኩት፣ ይመስገን ፈጣሪ አዳሜን አየሁት። ምን ማለት ነው? አዳሜን አየሁት ማለት አየኋችሁ፣ ታዘብኳችሁ ነው። አዳሜን የሰው ዘር አዳሜን ታዘብኳችሁ፣ አዳሜዎች የምትሉት ነገር ሁሉ ለእኔ ግን ፈጣሪ ይመስገን አዳሜን አየሁት። ወርቁ ደግሞ የኔን አዳም አይቼዋለሁ፣ እግዚአብሔር አዘጋጅቶልኛል፣ አዳሜን አይቼዋለሁ የኔን የሚል ነው። ወርቁ እሱ ነው። ወርቁ እሷ የምታገባውን ሰዎቹ ያሉትን ሳይሆን የእሷን አዳም ፈጣሪ አሳይቷታል ማለት ነው። ጥያቄ አለ በዚህ ላይ? አዎ ጥያቄ አለኝ። ፋሚሊ አሬንጂንግ ሜሬጅ ያስፈልጋል ወይ? ጥሩ። ፋሚሊ አሬንጂንግ ሜሬጅ ማለት ወደ አማርኛ ስንመልሰው ቤተሰብ ድሮ ልጅህን ለልጄ ይባል ነበር። ቤተሰብ የሚያዘጋጀው ወይም ጓደኛ የሚያዘጋጀው ማለት ነው። በዚህም ዘመን እንደዚህ አይነት ብዙ ባይኖርም ግን ያው ይመክራሉ። ምን ይመስልሻል የከሌ ልጅ ብታገቢ ወይ ከሌን ብታገቢ ብለው ይመክራሉ ቤተሰቦች። ማለት የልጆች ሳይፈቅዱ ልጆች ሳይፈቅዱ ሳይሆን ልጆቹ እንዲፈቅዱና እንዲያዩ በር ይከፍታሉ ማለት ነው። መቼም በዚህ ዘመን ሁሉም ሰው ራሱ አይቶ ነው፣ ሴቷም ልጅቷም ራሱ አይታ ወንዱም ራሱ አይቶ ተጠያይቀው ተዋደው ነው መጋባት ያለባቸው። ግን አንዳንድ ጊዜ የቤተሰብ ጭንቀት አለ አይደለ? ልጁን ይመክራል። እንደው በቤተ ክርስቲያን የከሌ ልጅ እኮ አለች እንደው እስቲ ከተዋወቁ ብሎ በር ይከፍታል። ምንም አይደለም ማለት የቤተሰብ እንትን ነው ይሄ፣ ጭንቀት ነው። ደግሞ እየጸለዩ ነው። ግን ውሳኔው ስቲል የነሱ ነው፣ የልጆቹ ነው። የሚጋቡ ሰዎች ለምን ወደፊት የሚኖሩት እነሱ ናቸውና ተዋደው ነው መጋባት ያለባቸው። እና ፋሚሊ አሬንጂንግ ወይም ደግሞ ፒፕል አሬንጂንግ ሜሬጅ ወይ ማች ሜከር የሚባል ነው። ማች ሜከር የሚባል ነው። ብዙ እኔ አልመክርም፣ ግን እንዲሁ ከሩቅ ሆኖ መጸለይ፣ ሀሳብ መስጠት ይቻላል። ግን እነሱ ራሳቸው እንዲገናኙ እነሱን መምከር ነው የሚያስፈልገው የሚል ሀሳብ ነው በዚህ ላይ ያለኝ። ሳለ አመሰግናለሁ ፓስተር ደሞዝ። በነገራችን ላይ ታምኖ ጌታን መጠበቅ ጥሩ ነው። ያዘጋጃል እግዚአብሔር። ይኸው ፈጣሪ ይመስገን አዳሜን አየሁት አለች እሷ። እና አንዳንድ ጊዜ እድሜ ያለፈ ምናምን ብለው ወንዶችም ሴቶችም በተለይ ሴቶች ደግሞ የማይሆን ትዳር ይጀምራሉ። በኋላ ደግሞ ወደ ፍቺ ይመጣል። በኋላ ወይም ደግሞ ደስተኛ ሳይሆኑ ይኖራሉ። ስለዚህ የሚሻለው ምንድን ነው? መጠበቅ ነው። እግዚአብሔር በጊዜውና በሰዓቱ ያዘጋጃል የሚል ነው። ምክንያቱም በምሳሌ 19:14 ላይ ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ትዳር አይወረስም፣ ንብረት አይደለማ። ግን እግዚአብሔር ግን ይሰጣል ማለት ነው። አየህ፣ በዚህ ላይ የሚለው ይሄን ነው። እሺ ወደ ሶስተኛው እንሂድ። ሶስተኛው ምንም ቢሉኝ ከእንግዲህ አለቅ በእጅ አስገብቻለሁ የተኮላን ወርቅ የሚል ነው።
እዚህ ላይ ህብረ ቃሉ የትኛው ይመስላል? ምንም ቢሉኝ ከእንግዲህ ያለቅ በእጅ አስገብቻለሁ የተኮላን ወርቅ። ህብረ ቃሉ መሆን ያለበት የተኮላን ወርቅ። ኤግዛክትሊ የተኮላን ወርቅ የሚለው ላይ ነው ህብረ ቃሉ። ምንድነው? እቺ ሴት ነች፣ ተሟጋች ነው ይሄ። እሷ ነች እየተሟገተች ያለችው። ተመልካችና ተሟጋች ነው ይባል። እሷ ነች እየተሟገተች ያለችው። ብዙዎች ብዙ ነገር ይሏታል ስለ ባለቤቷ፣ ብዙ ነገር ይሏታል። ከማግባቷም በፊት ካገባችም በኋላ ብዙ ይሏታል። በተለይ ካገባች በኋላ አሁን አግብታለች እና ምንድነው ተኮላ የሚባል ሰው ነው ያገባችው። ተኮላ ሰሙ እሱ ነው። ተኮላ ቀለበት አስሮልኛል፣ አግብቻለሁ ተኮላን። ከዚህ በኋላ ስለ ባለቤቴ ስለ ተኮላ ምንም ብትሉ ኪዳኔን ጠብቄ ነው የምቀጥለው፣ በዚሁ ነው የምትለው። ጎበዝ ሴት ናት ይቺ። ወሬ አልሰማም ነው የምትለያየው። ወሬ ጦር ከፈታው ወሬ ፈታው ይባላል አይደለ? እና ወሬ አልሰማም ነው ያለችው ማለት ነው ይቺ ሴት። ይሄ ሰሙ ነው። ተኮላ የሚባል ባለቤት ነው። የተኮላን ወርቅ ቀለበት አስሮልኛል ተኮላ። አንዴ ወርቁን እጅ አስገብቻለሁ፣ በኪዳን ውስጥ ጀምሬያለሁ፣ ቀጥላለሁ፣ የማንንም ወሬ አልሰማም ነው የምትለው። ወርቁ ደግሞ የተኮላን ወርቅ ማለት ወርቅ ይሄ ሲቆሽሽ ዳበሰ ይባላል። ቆሸሸ ወይም ዳበሰ ይባላል። ሲጸዳ ደግሞ ክሊን ሲሆን ወርቁ ተኮላ ይባላል። የተኮላ ወርቅ ማለት አዲስ ወርቅ አስገብቻለሁ፣ አዲስ ወርቅ አድርጎልኛል እንደማለት ነው። ተኮላ የተኮላ ወርቅ አድርጎልኛል እንደማለት ነው። እና ኪዳን ላይ ነው ያለው። ጥያቄ አለ በዚህ ላይ? አዎ አለኝ። መጥፎ ጣልቃ ገብነትን እንዴት ማኔጅ ማድረግ እንችላለን? በጣም ጥሩ። አሁን እቺ ሴት ጣልቃ ገብነቱን እንዴት ነው ማኔጅ ያደረገችው? ገደብ በማድረግ ነው። በቃ አልሰማችሁም የሚል ነው ዋናው። የመጀመሪያው ገደብ ያስፈልጋል። ማለት ኪዳንን የሚያፈርስ ነገር፣ የሚመጣ ነገር፣ ጣልቃ ገብነት፣ የሰዎች መጥፎ ጣልቃ ገብነት ሲኖር ሁለቱ አንድ ሆነው አሁን እሷም ባለቤቷም ተኮላ፣ የእሷ ስም አልተጠቀሰም እና ሁለቱ አንድ ላይ ሆነው ገደብ ማበጀት አለባቸው። ይሄ የምንሰማው ነገር፣ ይሄ ሰዎች የሚያወሩት ወሬ ትዳራችን ይፈውሳል ወይስ ደግሞ ያፈርሳል ብሎ የሚያፈርስ ከሆነ ኖ ማለት አለባቸው። እጅ መስጠት የለባቸውም ሁሉ ማለት ነው። ምክንያቱም ኪዳን ነው፣ ካቨናንት ነው ትዳር። ኮንትራትም አለ አሁን በዚህ ዘመን ማለት ነው። እሱ ግን የእግዚአብሔር ቃል ለማየ ካቨናንት ከእግዚአብሔር ጋር የምንገባው ነው። ኮንትራት ከሰዎች ጋር የምንገባው ነው። እሱ ለስራ ለተለያየ ነው የሚሆነው። ለዚህ ለትዳር ግን ካቨናንት ነው። ሁለቱ ባልና ሚስት ከእግዚአብሔር ጋራ ነው የሚያጸድቁት ማለት ነው የሚገቡት። ስለዚህም በዚህ ጉዳይ ላይ በጣም ጥንቃቄ ማድረግና ጣልቃ ገብነትን ማስቆም፣ ገደብና ድንበር ማበጀት ያስፈልጋል ማለት ነው። አሁን እዚህ ጋር ያየናት ሴት ባውንደሪ ያበጅታለች ማለት ነው። አዎ። ሌላ ጥያቄ አለ በዚህ ላይ ወይስ እንለፍ? ፍቺን እንደ አማራጭ ማቅረብ ይቻላል? እንግዲህ ፍቺ በትዳር ውስጥ እንደ አማራጭ ሊቀርብ አይችልም። በምንም ምክንያት ፍቺ አማራጭ ሊሆን አይችልም። ያው ሰዎች ሲጨነቁ ግራ ሲገባቸው ነው የሚያደርጉት እንጂ የእግዚአብሔር ቃል በሚልክያስ 2:16 ላይ መፋታትን እጠላለሁ ይላል የሰራዊት አምላክ እግዚአብሔር፣ ልብሱንም በግፍ ስራ የሚከድነው ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል። መፋታትን እጠላለሁ። እግዚአብሔር የጠላውን ነገር እኛ መውደድ የለብንም። ከዚህ የተነሳ ምንድነው መሆን ያለበት? ይሄ ድንበሩን ገደቡን እያበጁ እርስ በርስ እየተመካከሩ ፍቺውን ትዳሩን ከመፍታት ችግሩን መፍታት ነው የሚሻለው። ወደ ችግሩ መምጣት ካልተቻለ ደግሞ መጸለይ፣ ካልተቻለ ደግሞ ሌላ አማካሪዎች እንዲገቡ የቤተ ክርስቲያን መንፈሳዊ ሰዎች እንዲገቡና እንዲያማክሩ ማድረግ እንጂ ፍቺ አማራጭ ፈጽሞ ሊሆን አይችልም። የመጨረሻ አማራጭ እንኳን ሊሆን አይችልም ማለት ነው። ለክለ ወደ ሶስተኛው እንለፍ። አየለኝም ወደ አራተኛው ማለት እሺ። አራተኛው ሰምና ወርቅ ጎጆ ለመቀለስ ሁሉም ይመኘኛል፣ ጌታ የፈቀደው በድሎ ያገኛል ይላል። ጎጆ ለመቀለስ ሁሉም ይመኘኛል፣
ጌታ የፈቀደው በድሉ ያገኛል የሚለው ነው። ኤግዛክትሊ ህብረ ቃሉ ሀብታም ቃል የምንለው በድሉ ያገኛል የሚል ነው። አሁን ከዚያ ላይ ሰሙ ምንድነው? ጌታ የፈቀደው በድሉ የታደለ ያገኘኛል ነው። የታደለ ሰው ጌታ የፈቀደለት የታደለ ሰው ያገባኛል። ሁሉ ሰው ይመኘኛል፣ እኔ የተመኘኝ ሁሉ ጋር አልሄድም። እድለኛ አለ እግዚአብሔር እኔ ላይ የሚጥለው የታደለ በድሉ ያገኘኛል። እሱ ይሄ ሰሙ ነው፣ ፊት ለፊት ያለው ትርጉም። ድብቁና ወርቁ የሚባለው ደግሞ በድሉ የሚባል የምታውቀዋለህ። በድሉ ወንድም በድሉ ጌታ የፈቀደው በድሉ አለ። እያንዳንዳችሁ ብትመኙ አታገኙኝም። ጎጆ ለመቀለስ ሁሉም ይመኘኛል፣ ጌታ የፈቀደው በድሉ ጌታ የፈቀደው አለ በድሉ የሚባል ወንድም ከሱ ጋር ነው ጎጆን የምቀልሰው ነው የምትለው። በድሉ ታድለዋል። ጥያቄ አለ በዚህ ላይ? አለኝ። አሁን ጥያቄ አለኝ። እሺ፣ እንዴት ነው እግዚአብሔርን ፈቃድ ማወቅ የምንችለው? በጣም ጥሩ። ጌታ የፈቀደው ስላለች ነው እሱ። አየህ፣ ጌታ የፈቀደው ስላለች እዚህ ላይ ስለ ፈቃድ መነሳት ትክክለኛ ጥያቄ ነው የጠየቀው። የእግዚአብሔር ቃል በሮሜ 12:2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል ሮሜ 12 ላይ። የእግዚአብሔር ፈቃድ 3 ምልክቶች አሉት። አንደኛ በጎ ነው ይላል። በጎ ነው፣ ክፋት የለበትም። ሁለተኛ ደስ የሚያሰኝ ነው ይላል። እና እነዚህ ደስ የሚያሰኝ ልጁ እንደው በዚህ ሀገር አሁን ብናይ ሲቲዝን ከሆነ ደስ ያሰኛል አይደል? ብዙ ፕሮሰስ ምናምን አለቀ ማለት ነው። እሱን ካገባች ቶሎ ያልቅላታል። እንደዚህ አሁን ሀብታም ከሆነ ምናምን ደስ ይላል። ደስታው ከየት እንደመጣ ማጣራት ጥሩ ነው። ደስታው ምንጩን ደስታው በትክክል ከእውነት ከጌታ የመጣ ነው ደስታ ወይስ ከጥቅማ ጥቅም የመጣ ነው የሚለው ማጣራት ነው እንጂ የጌታ ፈቃድ ደስ የሚያሰኝ ነው፣ በጎ ነው። ሶስተኛው ፍጹም ነው፣ ብሬክ የለበትም፣ እንከን የለበትም። ስለዚህ እኔ ትዳር ለመመስረትም አገር ለመቀየርም ስቴት ለመቀየርም ምንም ነገር ለማድረግ የእግዚአብሔርን ፈቃድ ሰዎች መጠየቅ አለባቸው። ምክንያቱም መጽሐፍ ቅዱስ ምን ይላል? ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይላል መክብብ ላይ። ያለ እግዚአብሔር ፈቃድ ምንም ደስታ የለም። ስለዚህ ወጣቶች ትዳር ከመስራታቸው በፊት የእግዚአብሔር ፈቃድ ምንድን ነው፣ ጌታ ሆይ ፈቃድ ምንድን ነው ብለው መጠየቅ አለባቸው። እሱ ደግሞ ፈቃዱን ይሰጣል። በጎ ነው፣ ደስ የሚያሰኝ ነው፣ ፍጹም ነው ማለት ነው። አመሰግናለሁ ፓስተር ደሞዝ። ጥሩ እንግዲህ እዚህ ላይ መቼም በድሉ አድማጮቻችን በየቤታችሁ ራሱ ወንዶች እስቲ ወደ ሚስታችሁ ዘወር በሉና እኔ ታድያለሁ አንቺን በማግኘቴ፣ ሴቶችም ወደ ባላችሁ ዘወር በሉና ታድያለሁ አንተን በማግኘቴ፣ እኔም በድሏ ነኝ እኔም በድሉ ነኝ ብትሉ ደስ ይለናል። ወደ 5ኛው ሰምና ወርቅ እንሄዳለን። አባወራው ሞቶ ቤቱ ወና እንዳይሆን በቃ ወስኛለሁ ዘበኛው በር ይሁን የሚል ነው። መድገም ይቻላል? እሺ። አባወራው ሞቶ ቤቱ ወና እንዳይሆን በቃ ወስኛለሁ ዘበኛው በር ይሁን። በቃ ወስኛለሁ የሚለው አይደለም። ህብረ ቃሉ ሞክር፣ ሌላ ልሞክር። እሺ። አባወራው ሞቶ ቤቱ ሆኖ ይቅርታ። አባወራው ሞቶ ቤቱ ወና እንዳይሆን በቃ ወስኛለሁ ዘበኛው በር ይሁን። ዘበኛው በር ይሁን። ኤግዛክትሊ ህብረ ቃሉ ዘበኛው በር ይሁን የሚል። በነገራችን ላይ እቺ ሴት ባሏ ሞቶባታል እና ባሏ ሞቶ ቤቱ እንዳይደፈር ነው። ቤቱ እንዳይደፈር ሰሙ ምንድነው? ዘበኛ ያስፈልጋል። ዘበኛ በር ላይ የሚቀመጥ ዘበኛ የሚጠብቅ ቤቱን ያስፈልጋል። ድሮ ባለቤት ነበረ፣ አሁን የለም፣ ሞቶ አባወራው። ስለዚህ ዘበኛ ያስፈልገኛል፣ በር ላይ የሚሆን ዘበኛው በር ይሁን፣ በር ላይ ሆኖ ይጠብቅ ነው። ሰሙ እሱ ነው። ወርቁ ደግሞ ምንድነው? በቃ አባወራው ሞቷል፣ ቤቱ ወና መሆን የለበትም፣ ጠበቅኩኝ፣ ይኸው 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት ሆነኝ፣ አሁን ማግባት እፈልጋለሁ እና ማገባው ደግሞ በር ይሁን ነው።
ዘበኛ የነበረው የዘበኛው የቤታቸው ዘበኛ ስሙ በሪሁን ነው። እና በቃ ዘበኛው በሪሁን ይሁን ነው የምትለው። ጎሴታ ሩቅም አልሄደችም እቺ ሴትዮ። እዚያው ስትወጣ ስትገባ ባህሪውን አይታለች የበሪሁንን። እና በቃ በሪሁን ይሁንና ከሱ ጋር አጋባለሁ ነው የምትለው። አንድ ጥያቄ አለኝ። እሺ ስለ ሲንግል ማሞችና ስለ ሲንግል ዳድ የምትለው ነገር አለ? ኤግዛክትሊ እዚህ ላይ እሱን ዋና ማንሳት ነው። እንደገና ደግሞ ሁለተኛም ስለ ማግባት ማንሳት ጥሩ ነው። እዚህ ላይ ስለ ሲንግል ማምና ስለ ሲንግል ዳድ መጽሐፍ ቅዱስ ሲንግል ማምና ሲንግል ዳድ ላይ ያለው ነገር ምንድን ነው? በተለይ ደግሞ በዚህ ዘመን መጀመሪያውኑ እንዳይፋቱ ነው የሚመክረው መጽሐፍ ቅዱስ። ባልና ሚስቶች አብረው እንዲኖሩ እንዳይፋቱ። ግን ሰይጣን ክፉ ነው። በተለያየ መንገድ ከተፋቱ ግን ልጆቻቸውን በጤናማ ሁኔታ ማሳደግ አለባቸው። ሚስት ለባሏ አባታችሁ እንዲህ አድርጎኝ እያለች ክፉ ነገር መናገር የለባቸውም። በልጆች አምሮ መናገር የለባትም። አባትም ስለ እናታቸው ክፉ ነገር መናገር የለበትም። በተቻለ መጠን ልጆቻቸውን በጤናማ ሁኔታ ማሳደግ አለባቸው። በዚያ ውስጥ ደግሞ እግዚአብሔር ደግሞ ልባቸውን ነክቶ እንደገና እንዲታረቁ ከሆነ ደግሞ ቢታረቁ ጥሩ ነው። ግን ይሄ ሁሉ ሆኖ የማይሆን ከሆነ ከክፋት ርቀው በጤናማ ሁኔታ መጋባት መቀጠል ነው ያለባቸው። በነገራችን ላይ የተፋቱ ሰዎች መልሰው መታረቅ ይችላሉ። ሌላ ሰው ለማግባት ግን መጽሐፍ ቅዱስ አይፈቅድም። ሁለተኛ ስለ ማግባት በዚሁ ላይ እንደው ብንነጋገር የሚፈቅደው መጽሐፍ ቅዱስ በሞት ብቻ ነው። ባል ከሞተ ሚስት ሌላ ማግባት ትችላለች። እንደው መጽሐፍ ቅዱስ ምን ይላል? በሮሜ 7:2 ላይ ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለች፣ ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች ይላል። አንደኛ ቆሮንቶስ 7:39 ላይ ሴት ባሏ በሕይወት ሳለ የታሰረች ናት፣ ባሏ ቢሞት ግን በጌታ ይሁን እንጂ የወደደችው ልታገባ ትችላለች ይላል። በጌታ ይሁን እንጂ የወደደው ልታገባ ትችላለች ይላል። ለምንድን ነው ሁለቱም ክፍል እኔ ሳስብ ሴት ባሏ ከሞተ ይላል። ሮሜም ላይ ያገባ ሴት ባሏ በሕይወት ሳለ ከእርሱ ጋር በሕግ የታሰረች ናት፣ ባሏ ቢሞት ግን ይላል። ቆሮንቶስም ላይ ሴት ባሏ በሕይወት ሳለ የታሰረች ናት፣ ባሏ ቢሞት ግን ይላል። ለምንድን ነው ሴት ባሏ ቢሞት የሚለው መጽሐፍ ቅዱስ? ለምንድን ነው ወንድ ሚስቱ ብትሞት ምናምን ብሎ ለምንድን ነው እንትን ያላለው? እኔ ለምን እንደሆነ ብዙ አይገባኝም። ግን ሳስብ ከወንድና ከሴት ሲሞት ማን ነው ቶሎ የሚያገባ? ባል ሲሞት ወይ ሚስት ሲሞት ቶሎ የሚያገባ ማን ነው? አይ ቲንክ ባል መሰለኝ ባል ቶሎ ያገባ። ያው እሱ ለራሱ አውቆበታል ብሎ ነው መሰለኝ መጽሐፍ ቅዱስ። ባል ሚስቱ ብትሞት አላለም። ሚስቶች ብዙ ጊዜ ቶሎ አያገቡም ሴቶች። ስለዚህ ነጻነት እየሰጠ ነው። ባሏ ከሞተባት ከዛ ከትዳር ሕግ ተፈታለች። በቃ በጌታ ይሁን እንጂ ሌላ ማግባት ትችላለች ይላል። ምን ያህል ቆይተው ያግቡ እኛ የምንነጋገረው ነገር የለም። እዚህ ላይ እንደ ሰዎቹ ነው የሚወስኑት። ግን ብዙ አመት አንዳንዶች በቃ ልጆችን አሳድጋለሁ በእንጀራ አባት አያድጉም በእንጀራ እናት አያድጉም እያሉ ብዙ እድሜያቸውን የሚፈጁ አሉና በእውነት በቃ እግዚአብሔር የሚወደውን አድርጓል፣ የራሱን ወደ ራሱ ወስዷል። ስለዚህ ሚስት ከሞተች ባል ትክክለኛ እግዚአብሔርን የምትፈራ ልጆቹ እነዚህ ቀሪ ልጆቹን ደግሞ የምታሳድግለት አብራ ተባብራ ማግባት ይችላል። ሚስትም ደግሞ እንደዚሁ ማግባት ትችላለች ማለት ነው። ምክንያቱም ሁለተኛ የሚፈቅደው ሙሉ ደስታ ያለበት ምንም ጥያቄና እንቅፋት የሌለበት ሁለተኛ መፍቀድ እዚህ ላይ ነው ያለው እና ይሄን ነው እዚህ ላይ መክረው አይ ቲንክ ጥሩ ጊዜ ነበረን እስካሁን እና መቼም በዚህ ሰምና ወርቅ እስካሁን አልፋል። ከመቶ እንደው ቢያዝ 98 ሳታገኝ ትቀራለህ። አልፋል። አመሰግናለሁ። አልፋል። አድማጭ ተመልካቾቻችን እናንተም ከኛ ጋር ሆናችሁ በጣም እንደተማራችሁ እንደተባረካችሁ ደግሞ አዳዲስ ነገር ስለ ሰምና ወርቅ እንዳወቃችሁ ተስፋ አደርጋለሁኝ። እስቲ እናንተም ደግሞ ሞክሩ። ከስር በኮሜንት ላይ አዳዲስ ሰምና ወርቆችን ላኩልን። በነገራችን ላይ ስማችሁ እንዲጠቀስ ከፈቀዳችሁ የእናንተ ሰምና ወርቅ ጠቅሰን
እናቀርባለን ማለት ነው። ከሌ የሚባል ወንድም ከዚህ ሀገር ልኮልናል፣ ከሌት የምትባል እህት ብለን ማለት ነው። ስለዚህ የእናንተ ሽልማት እሱ ነው የሚሆነው ማለት ነው እና ክሬዲት እንሰጣለን። ይህ መስታወት ሚዲያ እንዲሁም ደግሞ የትዳር ሰምና ወርቅ የተባለ ፕሮግራም የሚቀርብበት ፕሮግራማችን ነው። እስካሁን አብራችሁ ስለነበራችሁ እናመሰግናለን። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ። ጌታ ይባርካችሁ። ለዘላለም ሕይወት ጥሪ ወገኖች፣ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን፣ ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።